ሰላም ጤና ይስጥልን የተወደዳችሁ ክቡራትና ክቡራን ተመልካቾቻችን ባባ ሚዲያ ላይ ነው የምትገኙት። የተለያዩ መረጃዎችንና እንዲሁም መዝናኛ ፕሮግራሞችን ወደ እናንተ የምናደርስበት ፕሮግራማችን ነው። እንግዲህ ዛሬ ላይ በጣም አስገራሚ መረጃ ወጥቷል። እሱን መረጃ ወደ እናንተ አደርሳለሁ። ከዛ በፊት ግን ሰብስክራይብ እና ላይክ እንዲሁም ሼር እያደረጋችሁ ከኔ ጋር ቆይታ አድርጉ እስከ ዝግጅታችን ፍጻሜ ማለት ነው። ባባ ሚዲያ ሼር ሰብስክራይብ ላይ በዩናይትድ ኪንግደም ለመጀመሪያ ጊዜ ከሌላ ሴት በተለገሰ ማህፀን ልጅ እንግዲህ ተወልዷል እየተባለ ነው የሚገኘው። ታምረኛ የተባለችዋ ልጅ የወለደችውን ግሬስ የተባለችዋን የ36 ዓመት እናት ከእህቷ በተሰጣት ማህፀን አማካኝነት ነው ልትወልዳት የቻለችው። ግሬስ ማህፀኗ ጽንስ መሸከም ስለማይችል ከእህቷ በ2023 ወይንም በ2023 ማህፀኗ ተለግሶላታል። ግሬስ ባለቤቷ አንገስ እንግዲህ ተአምረኛውን ጨቅላ ኤሚ ብለው እንደሰየሟት ነው የተነገረው። ለግሬስ ማህፀኑን የለገሰቻት እህቷ ስሟ ኤሚ ስለሆነ ለልጅቷም ተመሳሳይ ስም እንደሰጧት የተነገረው ማለት ነው። እንግዲህ በተመሳሳይም ደግሞ ህፃኗ ኤሚ 2 ኪሎ ግራም እንደምትመዝን ተነግሯል። ኤሚ በለገሰችው ማህፀን የተወለደችው የመጀመሪያ ልጅ ሆኖ በዩኬ ወይንም በዩናይትድ ኪንግደም ተመዝግቧል ማለት ነው። እናቷ ግሬስ እንደምትለውም ከሆነ በዩኬ በለገሳ ማህፀን የተወለደች የመጀመሪያዋ ልጅ እናት መሆን አስደናቂና ለማመን የሚከብድ ነው ስትል ተናግራለች። ትወልድ ምን አይነት ስሜት እንደሚኖረው ለመገመት ከባድ ነበር፣ በጣም አስደናቂ ነገር ነው ስትል ግሬስ ስሜቷን ገልጻለች። ግሬስና አንገስ በሰሜን ለንደን ነው የሚኖሩት። ግሬስ ከእህቷ በተለገሳት ማህፀን ሁለተኛ ልጅ ለመውለድ እንደምታስብ መረጃው ያትታል። እነዚህም ቀዶ ህክምናዎች የተከናወኑት ህይወታቸው ካለፈ ማህፀን ለጋሾች በተወሰዱ ማህፀናት እንደሆነ ሲነገር ተጨማሪ 15 ቀዶ ህክምናዎች ለማድረግ የሐኪም ቡድኑ እንዳቀደም በዚሁ አጋጣሚ መናገር ችለዋል። እናት መሆን የሁሌ ምኞቴም ነበር፣ ግን እናት መሆን እንደማልችል ስለማውቅ ለአመታት ፍላጎቴን ደብቄ ኖርኩ ትላለች ግሬስ። በዓለም ለመጀመሪያ ጊዜ በልገሳ ማህፀን ልጅ የተወለደው በ2014 በስዊድን ነበር። ከዛ ወዲህ እንግዲህ አሜሪካ፣ ቻይና፣ ፈረንሳይ፣ ጀርመን፣ ህንድና ቱርክን ጨምሮ በተለያዩ አገራት 135 የማህፀን ቀዶ ህክምናዎች ተደርገዋል። 65 የሚደርሱ ልጆችም ተወልደዋል ነው የተባለው። የኤሚ ማህፀን ለግሬስ በቀዶ ህክምና ለማስተላለፍ ከ30 በላይ የህክምና ባለሙያዎችም እንደተሳተፉ ተነግሯል። 17 ሰዓት የወሰደ ቀዶ ህክምናም እንደተከናወነ ነው መረጃው የሚያመለክተው። ቀዶ ህክምናው በሁለቱም እህትማማቾች ጉዳት ሊያስከትል የሚችል ቢሆንም ህይወትን የፈጠረ ሆኗል ስትል ገልጻለች ዶክተሯ ማለት ነው። ህይወትን ከመስጠት የበለጠ ነገር የለም ብላለች ኤልዛቤል። ኤሚ ማህፀኗን ከለገሰች በኋላ እህቷ ግሬስ ወልዳ ስላየችው ማህፀኗን የማጣት ስሜት እንዳልተሰማትም ተናግራለች። የኤሚ ማህፀን ለግሬስ በመስጠቷ ሂደት ውስጥ ቁልፍ ሚና የተጫወቱት ፕሮፌሰሩ በስኬታቸውም ደስተኛ ናቸው። በዩኬ ከ15000 በላይ ማህፀናቸውን ጽንስ መሸከም የማይችሉ ሴቶች ተስፋ አግኝተዋል ብለው እንደሚያምኑም ተነግሯል። እነዚህ መካከል 5000 ያህል ያለ ማህፀን ነው የተወለዱት። ባለሙያው የማህፀን ልገሳ ላይ የመስራት ተራድኦ ድርጅት አላቸው። የግሬስን የህክምና ወጪ የሸፈነ ይህ ድርጅት ሲሆን ሐኪሞቹም በነፃ ነው አገልግሎት የሰጡት ማለት ነው። የቀዶ ህክምና ቡድኑ 15 የተለገሰ ማህፀን ቀዶ ህክምና ማድረግ ይችላል። ከነዚህም 5ቱ በህይወት ካሉ ሴቶች የሚወሰዱም ሲሆን 10ሩ ደግሞ ከሞቱ ሴቶች የሚወሰዱም እንደሆኑ ተነግሯል። በህይወታቸው ካለፈ ሴቶች የሚወሰድ ማህፀን የቤተሰብ ፍቃድ ይጠይቃል። ግሬስና አንገስ ልጅ እንዲያገኙ ማህፀን የለገሰችው ኤሚ ለማመስገን በቂ ቃላት የለንም ይላሉ። ማህፀኗ በኤሚ ስም የሰየሙት ደስታቸውን ለመግለጽ እንደሆነም ተነግሯል። ህፃን ኤሚ ሌላው ስሟ መሪ የቀዶ ህክምና ባለሙያዎች ለመዘከር ኢዛቤል ሆኗል ማለት ነው። ግሬስ በእህቷ ማህፀን ልጅ መውለድ ከእህቷ ጋር የበለጠ እንድትቀራረብ አድርጓታል። ማህፀኗ እንድትለግሰኝ መጠየቅ ቀላል ነገር አልነበረም፣ ትልቅ የእህትነት ፍቅር አሳይታኛለች ትላለች ግሬስ ማለት ነው። ተመልካቾቻችን አስገራሚ የተባለው መረጃ ወደ እናንተ አደረስኩኝ። እናንተም እንግዲህ ሰብስክራይብ፣ ላይክ ኤንድ ሼር እያደረጋችሁ ከኛ ጋር ቤተሰብ መሆን ትችላላችሁ። በቀጣይ የተለያዩ አዝናኝ መረጃዎችን እንዲሁም ቆንጆ ፕሮግራሞችን ወደ እናንተ እናደርሳለን ማለት ነው። መልካም ጊዜ ይሁንላችሁ። ጤና ይስጥልኝ። ሚዲያ ሼር ሰብስክራይብ ላይ ባባ